በላዋተ ምናምን አንቺ ግን ትንሽ አታርፈኝም በላለ ያምሻል እንዴ? ምንድነው የሚያመኝ? ስነ ስርዓት ያዥ። አያመኝም። ምን ነገር ይኖራል? ምን ይኖራል? ልጄ መኖር ስላለብኝ እስቲ እኮ ምንም እንደሌለ ምን አደርገዋለሁ? ያምሻል። ስርዓት አድርጊ እንጂ ያምሻል እንዴ? ምንድነው ያለሽ? አልገባኝም። ሳቃለሽ እንዴ ምን እያልሽ አለሽ? ስለምትናገሪ ነገር እንዴ ሻው ምን ማለት ነው? ምን ችግር አለ? ምንም የለም። በቃ ጉረሽ ቀስ ወይ እርቦሻል እንዴ? ለዳይት ነው የመጣው ምግቡ። ቀስ ብለሽ እንኪ ለምታወሪው ነገር ተጠንቀቂ። እሱ ለምታወሪው ነገር ተጠንቀቂ። ተዋጣው። አይ ገና ነው። ሃይ ሃይ ሰላም ገባሽ? ሰላም ገባው እንደጠየከኝ። አይ ያው አፍሪካ ሲሚሽ ትመጣለሽ ብለህ አልገባሁት ከሆነ እንዴት ነሽ? እንሳይሽ ልመጥቻለሁ። እሺ ማን ይሰራው? እኔ አንቺ ከሰራሽ አልበለው። ይሄኔ ወጪው አለ ወይ መርዝ አለው? መርዝ አንተ ስለቻት ነው ያስባለኝ። እዚህ ባል እንደዚህ ጋይስ ለማለት አምኛት ይገሩት አምኝሽ እና አንቺ አብን ለብቻዬ ነው ለበል። ኧረ እበላለሁ። እጅ ልታጠብና እበላለሁ። እጆይ ለዚህ አይ በጣም ተጠዋል። ጭራሽ መርዝ አለው ማለት ነው። በእርግጠኝነት ይወደዋል። ና ጋይስ ታቋጥራ ይዛል ይመጣች በህይወቷ ለመጀመሪያ ጊዜ ጽጌ ለኔ ምሳ ከቤት ቋጥራ ይዛ ስትመጣ እኔ እንደዚህ ታርጌች አፈላክ እውነት ለምናገር ቆይ ማለት ምግቡን በለዋለን ከመብላታችን በፊት እውነት ለምናገር በጣም ናፍቀሽ ነበረ። ወደ ቀልድ እየወሰድኩት እግዚአብሔርን ነው ወደ ቀልድ እየወሰድኩት ሳይሆን እኔም በጣም ናፍቀሽ ነበረ። እግዚአብሔርን ከምሬ ነው በጣም ናፍቀሽ ነበር። ከናፈኩ ታዲያ ቢያንስ ጉድላክ ወይ ከጎንሽ ነኝ ምናምን እንደዚህ አይነት ቃላቶችን ቢያንስ መጠቀም ነበረብክ። ዛሬ ላይ ግን ያንን ነገር ገፍቼ ስመጣ እኔ አዎ በቃ ናፍቀሽኝ ነበር ምናምን ትላለህ። ለምን ያለሽበትን ሁኔታ መረዳት ነበረብኝ። ገባሽ አይደለ? እኔ እዚህ ጋር የልጅ አባት ልትሆን ነው ምናምን ሶ በጣም ተከፍተሽብኝ ሄድሽው። ኢቨን ደስታሽን እንኳን በቅጡ አላጣጣምሽው። ምክንያቱም እዚህ ጋር ሰላምን እና ደግሞ በልጄ ላይ እየመጣ ያለው ማስፈራሪያ ምናምን ያ ነገር ነው የቀደመኝ። ገባሽ አይደለ? ሶ እኔ ከተከትዬሽ ሄጄ እዚህ ጋር ኤፍሱን ሌላ ነገር ብታደርግ ይጸጽተኛል። ጸጸቱ ደግሞ መግባት አልፈልግም። ያንን ከማሰብ ነው። ምክንያቱም እሷ እኔን የጎዳች መስሏት ኦብቪየስሊ እኔን ነው የምትጎዳኝ። ግን በጣም ደግሞ የሚጎደው ደግሞ ምንም ነፍስ የማያውቅ ሕፃን ልጅ ነው እና እኔ ያንን ስለማልፈልግ ነው። እኔ አሁንም ቢሆን እኮ እሱን ፈልጌ አይደለም የመጣሁት። በቃ ናፍቀኸኝ ነበረ። ሰው አንተን ለማየት ነው የመጣሁት። ድጋሜ እንደዚህ አይነት ነገር ውስጥ እንድገባ ማትፈልግ ከሆነ መቅረት ትችላለህ። ችግር እኮ ሁልጊዜ ነገሮችን ታበላሻቸዋለህ። እባክህ ልቀቀኝ። ስሚኝ፣ ቆይ ተረጋጊ። ምንድን ነው የምንረጋጋው ደግሞ? በቃ ነገሮች ላይ ምንም ልናወጣው የማንችለው ነገር ስለተፈጠረብኝ ማለት ነው። በቃ አእምሮዬ ምን እንደሚያስብ አላውቅም። አሁን ያለሁበት ሁኔታ ትክክል አይደለም። በዚህ ሰዓት እኮ ቤት የተቀመጥኩት እኮ ፈልጌው አይደለም። በቃ ውጭ ላይ ያለው ነገር ስለከበደኝ ስለደበረኝ ነው። ተረዳሽ? ምን ማድረግ እንዳለብኝ ስላላወቅኩኝ እኮ አሁን ምንድነው ምግብ ይዤ ልመጥቼ ናፍቀኸኛል አልኩ። ናፍቀኸኛል እኮ ናፍቀሽኛል ጽግሻል እኮ ታዲያ ከናፈኩ የተናፈቀ ሰው እኮ እንደዚህ አይደለም እኮ የሚያወራው። የናፈቀ ሰው እኮ እንደዚህ አያወራ። ምን መሰለሽ አንዳንድ ጊዜ የሆነ ነገር ያለ እንደዚህ ሆኜ እንደዛ ሆኜ እሱን ተወው በቃ። እኔ ሁሉ ነገር ረስቻለሁ እንደ የመጣሁት ዘላለም ለምን ለማንታኛለህ? በቃ እኔ አሁን ሌላ ሰው ይስጣት አባደምጪ እኔ እንደዛ አላልኩም። ምንድነው ታደርገው? ዳኒ ዘላለም ምን ችግር አለብህ? ነው ለምን ነው ያለ ደምጪ ያጽግሻል። ምን አባት መርሳለሁ ብለህ አሰብክ? እንደዛ አሰብክ? ታዲያ ምንድነው? እሺ ምን ለምንድን ነው ያልተረዳኸኝ? ነገሮች ለምንድን ነው ያልደወልኩ? ለምንድን ነው ያልተከተልከኝ? ምናምን ነገር ላልሽው ነገር ነው ያንን ማንሳት የፈለኩት እንጂ ላነሳው ፈልጌ ማንሳት አልነበረብህም። ደግሞ አምሮብሻል። ምንድን ነው የቀላሽው? ኧረ አየሩ ብቻ ደግሞ ወይስ አዲስ ነገር ነበረ? የምን አዲስ ነገር አላውቅም። ምናልባት አዲስ ሰው ተዋውቀሽ ሊሆን ይችላል ወይስ እንዴት ነበር? እዛ ወሬኛ ብዙ አዲስ ሰዎች ተዋውቃለሁ። እውነት ለመናገር ያው ብዙ ነገሮች ይፈጠራሉ ምናምን። ለምሳሌ ምንም ለምሳሌ ከተዋወቅሻቸው መካከል ያው በስራ አጋጣሚ ሴቶችን ብትተዋወቂ ኖርማል ነው፣ ግን
ለስራም ቢሆን ወንዶቹን ባትተዋወቂ ለራስሽ። በጣም ከብዙ ሀገር የመጡ ተዋናዮች ነበሩና ወንዶችም ሴቶቹ ነበሩ። ሞር ደግሞ የተግባቧቸው ወንዶቹ ነው። ምክንያቱም ከለሪም በጣም ወደዱትና መልኬ በጣም ሲያደንቁልኝ ነበረ። በጣም የተለየ ከለር አለን፣ ተመሳሳይ ከለር ነው ያለን። ውይ እንዳይመስልህ፣ ከለራችን በጣም የኛ ዩኒክ ነው። በጣም ነው የሚወዱት፣ በጣም ነው የሚያምረው። በቃ እዛ እኔ አሁን እዛ ስሄድ ሜካፕ አልተቀባውም ነበረ። ምክንያቱም በቃ በጣም ነበር የወደዱት። ከለርሽን ወደዱት፣ በጣም ከለሪን ወደዱት። እና ደግሞ ወንዶቹም በጣም ነው የወደዱት። ማለት ወደዱኝ። በጣም ታምሪያለሽ ምናምን፣ እንሳምሽ፣ እንቀፍሽ። አይ ስሙሽ ነበር አይሻልም? አይ ቢያክሽ ሳይሻል አይ አልሳሙኝም ነበረ፣ ግን አቅፈውኛል። እና ደግሞ እነሱ ደግሞ በጣም ነው ሰውነታቸው የሚያምረው። አድንቄያቸዋለሁ። ማድረግ መሰልጠን እኮ ነው፣ እንደሌላ ነገር አትይው ነገር አትፈታተኝ እንዴ? ለምን ምን አደረኩኝ እንዴ? ለምን ማስበላው? አንተ ደግሞ ስነ ስርዓት ነው ያዝ። ከናይጄሪያዎቹ ጋር እኔ እኮ ያን ያህል ፍቅር የለኝም እኮ ከናይጄሪያዎቹ ጋር። አዎ መቶ ሰላም ተባባሉ። ምን አስፈላጊ ከለሪን አደነቁት። ምን የተለየ ከለር በጣም ነው የወደዱት። በጣም ነው ለምን እዛው ለአብሩሹ መስሎኝ ታዲያ ለምን ጎረስክ? ቆይ አለ። እሺ አንተ አኝክ በቃ ወይ ባየር። እሺ እሺ ሌላውስሻውን ምን አጎረስኩ እንዴ? አይ አንድ አጣላ። ማን ነው? እንጃ። እዛ ግን ለጤና ነቅሽን ሰላማት ለጥፈሻለሁ። እስኪ አንድ ወንድ ወደ ናይጄሪያ ተርቱት በጣም ነበር። እዚህ እንዴ ታይቱ ነኝ መጣም እኮ አለ። የት? ናይጄሪያ። ከናይጄሪያ ኢትዮጵያ እንዲህ ነኝ እኔ። ማስኮበልል ነኝ። ምንድን ነው? እየተቆራረሳችሁ ምንም መረጋጋበት ነገር የለም። ዳኒ ምንድን ነው የፈለግሽው ነገር? እስኪ አስረጅ። ዳኒ እኔ ጀስት ሰላም ለው ነው የመጣው። ሰላም ልትዩ ባዶ ቤት የተጎራረሳችሁ አማረኝ ብሎሽ ነው? ምግብ እዚህ ያልነበረችም ምግብ በላዋተ ምናምን አይደለም ትንሽ ከዛ ቤት ውስጥ ዳኒ እንደው በጣም ተገናኛችሁ አመንኩ ምናምን ቢባል ቤት ውስጥ ነው የምትገናኙት። አንቺ ግን ትንሽ አታፍሪም? ጽጌ ልጅ ይዣለሁ እኮ ትንሽ አታፍሪም? እኔ ምን ማድረግ አለብኝ ዳኒ? ምንድን ነው አልገባኝም። እስኪ አስረጅኝ። ምንድን ነው እዚህ ቤት መተሽ እየተጎራረሳችሁ ምናምን ምን እንዲፈጠር ነው የምትፈልጊው? እስኪ አስረጅኝ። ምንድን ነው? እሺ ናይጄሪያ ነገርሽ አለሽ ከዛ ስትመለስ እኔ ሰላም ለማለት ያክል ነው። ቤት ውስጥ ሁለታችሁ ብቻችሁ የተጎራረሳችሁ ነው ሰላም ለማለት ነው። ዳኒ በቃ ይኸው መሄድ ይችላል። ሌላ ምንም መሄድሽ ምናምን እኮ አይደለም። የመጣሽበት ፐርፐዝ ምንድነው ነው እየተባልሽ ያለሽው? ሰላም ልለው ነበር። ሰላም ልትይው ቤት ውስጥ የተጎራረሳችሁ ምናምን አስበሽለት ምን ከተሽለተሽ ነው? እንደዚህ ይፈጠራል ብዬ አይደለም። ጀስት ዘላለም ነው ማከስበው። አይ ኖ እኔ መሄድ ይችላል። ችግር የለውም። እኔ ምንድን ነው የምሰማው? እስኪ አይ ዳንስ ያስረዳኝ። እኔ አርፌ ነው የመጣሁት። እሷን ካሳረፍካት ይበቃል። እኔ አርፌ ነው የመጣሁት። እሷ ከናይጄሪያ ደክሟት ምናምን ስለሆነ የመጣችሁ እሷ አረፍት አድርጋለች። በልታችኋል፣ ተጎራርሳችኋል፣ ያምራል ምናምን ደስ ይላል። ምንድን ነው ዳኒ? አርፌ ነው የመጣሁት አልኩህ እኮ። ያሟል እንዴ ዳኒ? ምንድን ነው ይቅርታ? አይ ኖ ማን ነው ይቅርታ የምትለው? ጀስት እኔ ሰላም ልለው ነው የመጣሁት። ሰላም ልትይው ውጪ አይቻልም? እንዴት ነው ባለትዳር ቤት እርጉዝ ሚስት እያለችው እንዴት ነው ተቀጣጥራሽ ምናምን ቤት ውስጥ መጥተሽ የምትጎራረሱት ምናምን? ያልገባኝ ነገር እንደተጣላችሁ ነበር የማውቀው። አዘርዳለሁ ምናምን የሚለውን ነገር ዘምድር የመጣሽው ሌላ ነገር ውስጥ ባንገባ ደስ ይለኛል። ምንም ነገር ውስጥ አንቺ ነሽ እኮ ህይወት ውስጥ እየገባሽ ያለሽው።
እኔ ነኝ ሰው ህይወት ውስጥ እኔ እኮ አንዳንዴ እኮ ዝም ስትሉ ላይ ገርመኛል። ዝም ማለት እኮ የሚያሳየው አይ ነው ዝም ማለት የሚያሳየው ምን እንደሆነ ታውቃለህ አይደለ? ዝም ማለት የሚያሳየው እሷ ልክ እንደሆነች ነው አይደለም? ይልሽ እኮ ታዲያ ልክ ካልሆነች ምን ትላንትና ኤፍሱን ነገሮችን እንደማትፈልጊኝ ከዚህ በኋላ ምንም ነገር እንደማይቀጥል ምናምን ነግረሽ ነበረ። ተረዳሽ? እሺ ሶ ከዚህ በኋላ ልጅህን ማጥተይ በሚለው በልጅ ጉዳይ ላይ ምንም ነገር እንዳታረጊ እሱን አምነህ ሰራርዘ ጉዳዩ ምናምን እናንተ እዚህ ጋር ሌላ ጉዳይ መፍጠራችሁ አይደለም። ይልሽ በልጅ ላይ ምንም እንደማታረጊ ነግሬሻለሁ። እሺ አስጠንቃቂው። እሺ ከዛስ አሁን ከዛ እያደረክ ያለው ነገር ምንድነው ነው? አስረዳኝ። እንደምትመጪ እንኳን አላሳወቅሽኝ። ኦኬ አይ መጣጣ ቢያንስ ምግብ ይዛ ነው የመጣችው። ገባሽ አይደለ? አይ እኔ ደግሞ ምትራብ ምናምን ስላልመሰለኝ ነው። ይኸውልሽ ስለመራብ አይደለም ነገሮችን እኔ ጋር እንደማትመጪ ገባሽ አይደለ? የልጃችን ጉዳይ እንጂ እኔና አንቺ ምን እንደማያስተሳስረን ነግሬሽ ነበር። እኔም እሱን ነው የማውቀው። እሱን ስለማውቅ ነው የመጣሁት። በመሀላችሁ ለመግባት አይደለም የመጣሁት አይደለ? ኢንዌስ ምሳማ ያመጣች እንበላለን። ምን ማለት ነው እንበላለን ማለት? ኤፍሱን ዳንቻ አይበቃው አልገባኝም። ለምን ያሳስብ የኔ ነው ዳን ጉዴ ፈላ ይኸውልሽ ጽጌ ምንድነው? ቆይ አልገባኝም። ምንድነው ተበልቷል ዳኒ? አንድ ነገር ሳጋ ቢሆን ምን ማለት ነው? ይሄ ደግሞ ሳንቀምሰው ነው እሷ አንተ የቀመስከው እና ምን አደርግበታለሁ ነው እንደምታረጋው እናያለን። ጉዴ ፈላ ኤፍሱን ምን አይነት ሰው ይሆንሽ? ያምሻል እንዴ? ምንድነው እንደዚህ ያደረገሽ? ኤፍሱን ምን እያልሽ ነው ያለሽው? ስሚ ምን እያልሽ ነው? መጀመሪያ እሷ ትቀምሳለሽ ከዛ እኛ እንበላለን። ያምሻል እንዴ? ምንድነው የሚያመኝ? ስነ ስርዓት ያዥ። አያመኝም። ምን ነገር ይኖራል? ምን ይኖራል? ልጄ መኖር ስላለብኝ እስቲ እኮ ምንም እንደሌለው ምን አደርገዋለሁ? ያምሻል እንዴ? ስርዓት አድርጊ እንጂ አንተ ምንድነው በጣም አንገበገበ? ያምሻል እንዴ? ምንድነው ያለሽው? አልገባኝም። ያምሻል ማለት ስንት ተረጋጊ አለ። ምንድነው ያደረግሻለሽ? ምን አደርግበታለሁ? ምን አደርግበታለሁ? እንግዲህ ስትባይ ነው የምናውቀው ምንም እንዳላደረግሽ። ባሌ እንደሆነ ቀምሳል፣ ግን አንቺ መቅመስ አለብሽ እንዴ። ያምሻል እንዴ? እኔ ምን አደርገዋለሁ? እንኳን አይደለም ዳኒ ምን ዳር የሚያዘ በልጅ እንጂ በምሳቅ አይደለም። እንዴት ምን እያልሽ ያለሽ? አሬፍ ስለምትናገሪ ነገር እንዴ አንተ ግን ማሰለም ድሬ ተሳቀ አንቺ ልጅ ማታስቢው እንጂ እንዴት ነው ቀመሽ ማለት ምን ታረጋለሽ ብለሽ እኮ ምንም አላረገችበትም። እቅመስ አይደለም ኤፍሱ ያምሻል እንዴ? እንኳን አይደለም ዳኒ ላይ ማንም ላይ እንደዛ የማረጋ አይነት ስብዕና ያለኝ ሰው አይደለም እኮ። ስብዕናሽን የምናረጋግጠው ስትበይ ነው። ምንም ማለት ነው ነገር የለም ዳኒ። ምን ችግር አለ? ምንም የለም። በቃ ጉረሽ ቀስ ወይ እርቦሻል እንዴ? ለዳኒ ነው የመጣው ምግቡ። ቀስ ብለሽ እንኪ ለምታወሪው ነገር ተጠንቀቂ። ኤፍሱ ለምታወሪው ነገር ተጠንቀቂ። ቆይ ተዋጣው። አይ ገና ነው። ቆይ እሺ። አይ ምንም አልሆነችም። ስለዚህ እኔና ልጄ ምን አይነት ሰው ይሆንሽ ነው ግን? ኤፍሱ ምንድነው እያደረግሽ? ልጄ መፋፋት ስላለበት እኔ እበለዋለሁ። ምን ነው ምን እያደረግሽ ነው ኤፍሱ? ኧረ እባክሽ እየበላው ነው። ምን ነው አትቢ እኮ አይደለም። ምን ታረጋዋለሽ ብለሽ ነው? እንዴት ነው እንደዚህ የምትናገሪያት እንዴ? እኔም ሄዳለሁ። እንዴት ነው እንደዚህ የምታወሪያት? በቃ አንቺ ስለሚያቃጥለው እንዴ ሰራተኛሽ አደረግሽኝ እንዴ? ዳኒ ጨጓራ በሽተኛ እንደሆነ ታውቂያለሽ? ኧረ ኤፍሱ ለምትናገሪ ነገር አለ። ቁጭ በይ። ምን እንዳመጣሽ ገና አይተን እኔ ደህና ከሆንኩኝ ምናምን ካለበለዚያ ፖሊስ ይጠራል። ቁጭ በይ። ፖሊስ ይጠራል? የስ ዳኒ ግን ነገር ልክ አይደለም። ታዳምጪኛለሽ? ምንድነው ያልሻለሽ? እኔ ግን ለልጄ አስባለሁ። ገብቷል? እሺ አስቢለት፣ ችግር የለውም። ግን ቢያንስ ያመጣችሁ ምግብ እየበላሽ ነው። ቢያንስ አታከብሪያትም? እንዴት ነው እንደዚህ አይነት ነገር ብትናገሪያት? ምንም አልተናገርኳትም። ጭራሽ መርዝ ሊኖረው ይችላል ብለሽ ቁሚ ትይኛለሽ። አንቺ ጭንቅላት የለሽም እንዴ? አንቺን መጠበቅም አይጠበቅብኝም። በልተሻል አይደለ? ደህና ሆነሻል አይደለ? ስለዚህ እኔ ልሂድ። አንቺ ተረጋጊ። በቃ የይሻት ነው እንዴት እየሆነች እንዳለች። በቃ አንቺ ነሽ መረጋጋት ያለብሽ። እና ታዲያ እኔ ምን ላድርግልህ? አንቺ ተረጋጊ። ምን ችግር አለ? እሺ አትቢው ካልጣፈጠሽ ኤፍሱን አትቢው ካልጣፈጠሽ ተይው በቃ። እኔ የሆነ ነገር አድርገሽበታል ስላለች ነው እስካሁንም የቆምኩት የታገስኩ። ዳኒ ዘላለምን እኔን ችግር ውስጥ መክተት ጨረሻ አይደለ? አሁን ደህና ነሽ? ምንድነው ኤፍሱን የቀረሽ ነገር? ምን ቀረሽ? እሺ ምንድነው የቀረሽ? አንተ ግን በጣም እኔ ላይ እያፈጠጥክ ነው። እና ማለት ላፍጥጥ እንዴት እንደዚህ ትያታለሽ? እንደዚህ ተብሎ ይነገራል እንዴ ለሰው? እንደዚህ ታደርጊያለሽ? እንዴት ትያታለሽ? እኔ እኮ ለአንተ መቆርቆሬ ነው። ለኔ እንዴት ነው የምትቆረቆሪልኝ? ለኔ የተቆረቆርሽው ምኑ ጋር ነው? አልገባኝም። ምኑ ጋር ነው የተቆረቆርሽው? ዳኒ ግን በጣም መስመር እየሳትክ ነው። ኖ ነው አይደለም። አንቺ ነሽ መስመር እየሳትሻለሽው። ገባሽ አይደለ? አሁን ላይ እየተያያሻለሽው ነገር ልክ አይደለም። እንዴት እንደዚህ ታደርጊያለሽ? ቁጭ ብለህ ምግብ ስትቆራረስ ምናምን ደረስኩ። ዝም ብያለሁ። ትናንትና ደግሞ አልፈልግም በቃ በህይወቴ እኔ እናንተ ልጅ ነው የሚያገናኝ። አልመጣም አልደርስብም አላልሽኝ እንዴ? ዛሬ ምን ታገኘሽ? እሺ እሷን ለመጣ ስታቂ ለመጪው እሷ መመለሷን ስታረጋግጪ ለመጪው አልገባኝም። ለምን አላዛር ማለት አንተ ቤት ነው።
እኔ እሷ ተከታታይ አይደለሁም ሲጀመር እንደከታተላት ምንጭ ተከታታያለሽ በእርግጠኝነት አዎ ለዛ ነው የምከታተልሽ አይነት ሰው አይደለሽ እውነት ለመናገር ማንሽ እና አንቺ የምከታተልሽ ለመሳደብ ነው እንደመጣሽ ለመሳደብ አይደለም ተዘጋጅተሽበት ወንድሽ እንደመጣሽ አይ የምከታተልሽ ምን ስለሆንሽ ነው እያልኩሽ ያለው እሱን አስረጂ ልከታተልሽ አልችልም አንተ ደግሞ አሳይዬ ካለው አሁን ላደረካት ነገር ዋጋ ትከፍላለህ 2000 እሺ ተረጋጊ በእናትህ ወደዛ ያንስ ተረጋግተሽ አንድ አውተር እንዲሽ በቃ ስሚ ነፍሲ ውስጥ ያለው ልጅ ነው አንድ ያዳምጪኝ በእናትሽ ስሚ ዘላለምን ስለራስህ ነው የምታስበው አይደል? ዘላለምን ስለራስህ እኔ እንደዚህ ሆኜ የኔ ፓርቲ የኔ ልጆች የኔ ቤተሰቦች ሁልጊዜ እንደዚህ ነው የምታስበው። ስለአንተና ስለራስህ ብቻ የሚመለከተው ነገር ላይ ብቻ አለ አይደል? የቱ ጋር ነው ስለራስህ ያሰብኩት? የቱ ጋር ነው ስለራስህ ያሰብኩት? ስላንቺ እኮ ነው የምጨነቀው። ምን ይልሻል እስኪ